እንግዲህ ያ ቃል ኪዳን ከተገባ በኋላ የሰው ልጅ በተለያዩ ህግጋት ውስጥ ነው ሲኖር የነበረው በህገ ልቦና በህገ ኦሪት እንደገና በህገ ወንጌል በህገ ልቦና ወይም ደግሞ የተጻፈ ህግ ባልነበረበት አዳምና ሔዋን ከወደቁበት ጊዜ ጀምሮ እስከ ሙሴ ዘመን በነበረው ጊዜ እንደገናም ደግሞ በብሉይ ኪዳን በሙሴም ዘመን ከዛ በኋላ ደግሞ ትንቢቱ ተፈጽሞ አምላካችን ኢየሱስ ክርስቶስ ሰው ሲሆን ደግሞ የምስራች የተሰበከ ነው የኖር ነው። ስለዚህ በብሉይ ኪዳን ተስፋውን ተቀብለው ያ ተስፋ እስኪፈጸም ድረስ በተለያየ ህብር በተለያየ ምሳሌ በተለያየ ትንቢት እመቤታችን ሲነገርላት ቆይቷል ማለት ነው። በነገራችን ላይ የነገረ ድህነት ትምህርት እንግዲህ የቤተክርስቲያናችን አስኳል የሚባለው ማዕከል የሚባለው የትምህርታችን ነገረ ድህነት ነው። በነገረ ድህነት ትምህርት ውስጥ ዳንን ብለን በተናገርንባቸው የትኞቹም ትምህርቶች ውስጥ ድህነታችን የተፈጸመው ፍጹም ሰው አምላክ ሰው በመሆን ስለሆነ ሰው ሆነ ስንል እመቤታችንን ማንሳት የግድ ይሆናል ማለት ነው። ስለዚህ በብሉይ ኪዳን የተነገሩ ትንቢቶች ምሳሌዎች እነዚህ ሁሉ እመቤታችንን የማይነካ ምሳሌ የማይነካ ትንቢት የለም። ለምን ትንቢት ሁሉ ፍጻሜ ያደረገው በክርስቶስ ነው። ክርስቶስ ስንል ደግሞ ዳንን የምንለው ስግው ቃል ነው ሰው ሆኖ ነው ያዳነ። ስለዚህ ሰው ሆነ ስንል እመቤታችንን ማንሳት የግድ ስለሆነ ማለት ነው እና በእነዚህ ሁሉ የትንቢት የነቢያት ትንቢት ምሳሌ ውስጥ ሁሉ እመቤታችን ተነስለው ለምሳሌ የመጀመሪያው ዕፀ ሕይወት ትባላለች። በኦሪት ዘፍጥረት ምዕራፍ 2 ቁጥር 9 ላይ በገነት መካከል የሕይወት ዛፍን ደግሞም ክፉና መልካም የምታስተዋውቀውን ዛፍ አበቀለ ይላል። ስለዚህ በገነት ውስጥ በልተው የወደቁባት ዛፍም አለች እንደገና ደግሞ የሕይወት ዛፍ አለች። ለዘላለም በሕይወት የምታኖር አንዴ ከበሏት ሞትን እንዳይሞቱ የምታደርግ ዛፍም ነበረች። እግዚአብሔር ከዚህ ሁሉ ብላ ብሎ አዳምን ፈቅዶለታል ከሁሉም እቺን ግን እንዳትበላ ብሎታል። የከለከለው ማለት የፈቀደለት ማለት ብላም አትብላ ሳይለው ደግሞ በተለየ ሁኔታ የሕይወት ዛፍን አብቅሎ ደግሞ ያስቀምጣታለች። ያቺን ዛፍ ነው መጨረሻ ላይ አዳም ከበደለ በኋላ ወደ ሕይወት ዛፍ የሚወስደው መንገድ ኪሩቤል መልአክ የምትገለባበጥ ሰይፍ ይዞ ማንም እንዳያልፍ ዘግቶ ጠበቃት የሚለው ያንን ነው። ያቺን በበሉ ጊዜ ለዘላለም በሕይወት የሚኖርባት ስለነበረች ነው እና እመቤታችን ዕፀ ሕይወት ትባላለች። ዕፀ ሕይወት የሕይወት ዛፍ ናት። የሕይወት ዛፍ የሕይወት ፍሬን ታበቅላለች፣ የሕይወት ፍሬን ትሰጣለች። እመቤታችንም ሞት የተፈረደበትን ለዘላለም ተጥሎ ይኖር ዘንድ ፍርድ የተቀበለውን አዳምን ወደ ሕይወት ይመለስ ዘንድ ክርስቶስን ሕይወት የሆነውን ፍሬ የሕይወት ፍሬ የምታስገኝ እመቤታችን ስለሆነች ዕፀ ሕይወት ተብላለች። ይህ በብሉይ ኪዳን ጀምሮ የተነገረላት ምሳሌ ነው ማለት ነው። ቅዱስ ኤፍሬምም ይቺ የሕይወት ዛፍ እመቤታችን መሆኗን ሲናገር በሐሙስ ውዳሴ ማርያም ላይ ስለ ሔዋን የገነት ደጅ ተዘጋ ዳግመኛም ስለ ድንግል ማርያም ተከፈተልን ከዕፀ ሕይወት እንበላ ዘንድ አደለን ይልና ይኸውም እኛን ስለመውደድ መጥቶ ያዳነን የክርስቶስ ቅዱስ ሥጋውና ክቡር ደሙ ነው ይላል። ስለዚህ የሕይወት ፍሬ በገነት የተዘጋ በሔዋን የተዘጋ ገነት በድንግል ማርያም ተከፈተ ከዕፀ ሕይወት እንበላ ዘንድ አደለን አለ። አሁን ቅዱስ ሥጋው ክቡር ደሙ የሕይወት ፍሬ ሆኖ የሕይወት ምግብ ሆኖ ተሰጥቶናል። ያን ደግሞ ያገኘነው ቅዱስ ሥጋውና ክቡር ደሙ ከእመቤታችን ነው። ስለዚህ ያቺ ዕፀ ሕይወት ተብላ በገነት መካከል በቅላ የነበረች የሕይወት ዛፍ እንዳንሄድባት በመልአክ እንድትጠበቅ ቢደረግም ያቺን ተክታ አማናዊት ዕፀ ሕይወት እመቤታችን አማናዊውን የሕይወት ፍሬ ክርስቶስን ወለደችልን። ስለዚህ እመቤታችን እንዲህ ባለ መንገድ ያን ጊዜም ተስፋ ሆና ትንቢት የተነገረላት ምሳሌ የተመሰለላት የሕይወታችን ፍሬ ክርስቶስ እንደሚገኝ በሷ የተማርን ቆይተናል። ዕፀ ሳቤቅ ትባላለች እመቤታችን። እንግዲህ በሞሪያ ተራራ ላይ አብርሃም ልጁን ይስሐቅን ሊሰዋ በወጣ ጊዜ በእምነቱ ጽናት ምንም ሳይፈራ ለእግዚአብሔር ክብር ሲል ይስሐቅ ላይ ቢላውን ሊያኖር ሲል ተው በአንተ ልጅ ዓለም አይድንም ብሎ በዕፀ ሳቤቅ በሐረግ የታሰረ ነጭ በግ እግዚአብሔር ሰጥቶት ነበር እና እመቤታችን ዕፀ ሳቤቅ ትባላለች። ይስሐቅ እንዳይሞት እንዳይታረድ ያ ነጭ በግ ተተክቶ በዕፀ ሳቤቅ ታስሮ ወርዶለታል በሞሪያ ተራራ ላይ። በቀራንዮ ተራራ ላይ ደግሞ ኢየሱስ ክርስቶስ ዓለም ሁሉ እንዲድን ማንም ሰው እንዳይጠፋ እግዚአብሔር አንድያ ልጁን አሳልፎ ሰጠ እንዳለ ኢየሱስ ክርስቶስ በእመቤታችን አማካኝነት ያ በግ ነጭ በግ በዕፀ ሳቤቅ ታስሮ እንደወረደ ከእመቤታችን ደግሞ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ አማናዊ በግ ኢየሱስ ክርስቶስ ዓለምን ያድን ዘንድ መጥቶልናል ማለት ነው። ዮሐንስ መጥምቅ በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ሲናገር የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ ብሎ ተናግሮለታል። ያ በግ በሞሪያ ተራራ ላይ የወረደው በግ ነው። እንደገና ደግሞ የሚናገር በግ የክርስቶስ እናቱ እየተባለ ይነገርላታል እመቤታችን። እውነተኛው በግ አማናዊ በግ በበግ ተመስሎ ዓለምን ለማዳን መስዋዕት የሆነው በግ ደግሞ አማናዊ በግ ኢየሱስ ክርስቶስ ነው። ስለዚህ እመቤታችን ክርስቶስ ወልዷለች። ያ በግ በዕፀ ሳቤቅ እንደመጣ ክርስቶስ ዓለምን ለማዳን ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ፍጹም ሰው ሆኖ ነው የተገለጠው። ስለዚህ እመቤታችን በዕፀ ሳቤቅ ትመስላለች ማለት ነው። በትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ነበር ይላል። ሰዶምና ገሞራ በኃጢአታቸው ምክንያት እሳት ወርዶ ከተማዋ ሕይወት ያለውን ነገር በሙሉ አጥፍቷል።
እስካሁን ድረስ ሰዶምና ገሞራ ህይወት ያለው ነገር አይገኝባቸውም። የነደደ ከተማ ነው። ልክ እንደዛ እግዚአብሔር ዘርን ባያስቀርልን እንደ ሰዶም እንደ ገሞራ በመሰልን በሆን ነበር አለ። ጠፍተን በቀረን ነበር ነው የሚለው። ያቺ የቀረች ዘር ናት እንዳንጠፋ ያደረገችን ይያለ። ያቺ የቀረች ዘር እመቤታችን ቅድስት ድንግል ማርያም ናት። ስለዚህ ንጽሕት ዘር፣ የተለየች ዘር አምላክን ለመቀበል ሰው ሆኖ ዓለምን ያድንበት ዘንድ የተገባች የተዘጋጀች ሆና የቀረችው ዘር እመቤታችን ናት። ስለዚህ በሷ በኩል ዓለም በእንዲህ ያለ መንገድ ይተርፍ ዘንድ እግዚአብሔር ፈቃዱ ነበረ ማለት ነው። አባ ሕርያቆስ ምን ይላል? ድንግል ሆይ በኃጢአት ፍትወት የተጸነሽ አይደለሽም፣ በሕግ በሆነ ሩካቤ ከሐና ከኢያቄም ተወለድሽ እንጂ ይላታል። ብዙ ጊዜ ልጆች የሚወለዱት ሰዎች ፍትወት ተነስቶባቸው ሩካቤ ስጋ ፈጽመው ፍትወታቸውን ለማቅለል ብለው ሲጠቀሙ በዛን ጊዜ ልጆች ይወለዳሉ። እመቤታችን እንግዲህ የተወለደችው ከፍትወት ተነስተው አይደለም። ልጅ እንደሚወልዱ ተነግሯቸውም 7 ቀን ሱባኤ ገብተው አንድ ሱባኤ ያስቆጥረው ልጅ ለማግኘት ነው ሩካቤ የፈጸሙት። ስለዚህ በፍትወት በሩካቤ ስጋ የተገኘች አይደለም፣ በሕግ በሆነ ሩካቤ ፈቃድ እግዚአብሔር ተጠይቁ ሱባኤ ተገብቶ ይህን ነው አባ ሕርያቆስ የሚናገረው። እና ያንን ህልም አዩ፣ ህልሙ ተፈታላቸው፣ ሱባኤ ገቡ። ሐምሌ 30 ነበር ያንን ህልም ያዩት፣ ተፈቶላቸው ነሐሴ 7 እመቤታችን ተጸነሰች። በቤተክርስቲያናችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነሐሴ 7 በየዓመቱ የእመቤታችን ጽንሰት ተብሎ ይከበራል ማለት ነው። ለአዳም የተሰጠው ተስፋ ከልጅ ልጅ ተወልጄ አድንሃለሁ ነው። ከልጅ ልጅ ተወልጄ አድንሃለሁ ካለው ይወለድ ዘንድ ሰው መሆን ይገባዋል። እንደገና ደግሞ ከሰው ወገንም ተወልዶ ደግሞ ያድነው ዘንድ ይገባል። በነገራችን ላይ በመጽሐፍ ቅዱስ ትምህርት በቤተክርስቲያናችንም ትምህርት ደግሞም እግዚአብሔርም ቃል ሲገባለት 5 ቀን ተኩል ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ በሞቴም እቤዥሃለሁ ነው ያለው። መሞት ደም ማፍሰስ አዳም የሚድንበት ብቸኛው መንገድ ነበር። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 9 ቁጥር 22 ላይ እንደ ሕጉም ከጥቂቶች በቀር ነገር ሁሉ በደም ይነጻል ይላል። እንደ ሕጉ ከጥቂት ነገሮች በቀር ሁሉም በደም ይነጻል ነው የሚለው። ደም ሳይፈስ ስርየት የለም ይላል። ስለዚህ ደም ሳይፈስ ስርየተ ኃጢአታችን ዋጋ ተከፍሎ ምን የሚቤዥበት ከዛ ከሞታችን ከዘላለም ሞት ነፃ የምንወጣበት እድል አልነበረም። ለዛም ነው እግዚአብሔር ከልጅ ልጅ ተወልጄ አድንሃለሁ ያለው እኮ አንደኛ የበደለ ሰው ነው፣ መካስ ያለበት ሰው ነው። ሁለተኛ ነገር እርሱ ሞቶ ደሙን አፍሶ ተሰቅሎ ካልሆነ ደግሞ ምንድንበት እድል አልነበረም። ስለዚህ ከልጅ ልጅ ተወልጄ አድንሃለሁ ሲለው የእመቤታችን ልደት ለአዳም ተስፋ ሊሆን የቻለው ክርስቶስ ተወልዶ ክርስቶስ ሰው ሆኖ ክርስቶስ ተሰቅሎ ደሙን አፍሶ ከሆነ መዳን የለም። ስለዚህ ይህ መዳን ይፈጸም ዘንድ ከእመቤታችን መገኘት አለበት። እሱ ከመወለዱ በፊት ደግሞ እሷ መወለድ አለባት። ስለዚህ የእመቤታችን መወለድ ለአዳም ድነት ትልቅ ተስፋ ነበር። በቃ ያ ካልሆነ በስተቀር መድኃኒቱን ማግኘት ስለማይቻል ማለት ነው። እንደውም በቤተ ክርስቲያናችን ያሉ ሊቃውንት ለፀሐይ መውጣት ምስራቅ እንደሚያስፈልግ፣ ለህይወት ፍሬ መገኘት የህይወት ዛፍ እንደሚያስፈልግ፣ እንደገና ደግሞ ለህይወት ውሃ ምንጭ ለህይወት ውሃ መገኘት የህይወት ውሃ ምንጩ እንደሚያስፈልግ አዳም ልክ ውሃውን ለማግኘት ምንጩ ፀሐዩን ለማግኘት ምስራቅን እንደገና ደግሞ ፍሬውን ለማግኘት ዛፉን እንደሚጠበቅ እንዲያድግ እንዲወጣ እንዲገኝ ተስፋ እንደሚደረግ ክርስቶስ ተወልዶ ያድነው ዘንድ እመቤታችን ተስፋ አድርጎ ይጠብቃት ነበር። ካለ እመቤታችን ካለ ሰው ካለ እናት ልጅ ሆኖ ሰው ሆኖ መገኘት ስለማይችል ማለት ነው። አባ ሕርያቆስ ይህንን አባ ሕርያቆስ ቅዳሴ ማርያም ስለሆነ ነው። ቅዳሴ ማርያም ነገረ ማርያም በስፋት ስለሚያነሳ በብዛት ከእመቤታችን ጋር ያሉ ሐሳቦች ስለሉ ነው የምንደጋገመው። የአባ ሕርያቆስ አባ ሕርያቆስ ምን አለ? እግዚአብሔር አብ ከሰማይ ሆኖ ሰሜኑና ደቡቡን ምስራቅና ምዕራቡን አሻተተ፣ ንጽህናሽንም ወደደ፣ አንድያ ልጁን ወደ አንቺ ሰደደ ይላል። ስለዚህ አዳም ተስፋ ያደርጋት የነበረች የእመቤታችንን መወለድ ለክርስቶስ መገኘት እጅግ አብዝቶ ተስፋ ያደርግ ለድነቱ ይጠባበቅ ነበረ። በኋላ ላይ እግዚአብሔር ብቸኛዋን ንጽሕት የሆነችውን ዘር እመቤታችንን አገኘ። ከዛ በኋላ ዓለም ይድንበት ዘንድ አንድያ ልጁን ወደሱ አሰደደ ማለት። ስለዚህ እመቤታችን ለአዳም ተስፋ ልትሆን የቻለችው ያ ያድነኛል ብሎ ተስፋ አድርጎ ቃል ገብቶለት የሚጠብቀው ጌታ እሷ ካልተገኘች እሱ መወለድ ስለማይችል የእመቤታችን መገኘት ለአዳም ተስፋው ነበር። እመቤታችን ያልተመሰለችበት ምሳሌ የለም። ብንዘርዝረው አንጨርሰው፣ በጣም ብዙ ነው። ግን ከዛ ውስጥ ደግሞ በዋነኝነት የምናነሳቸው አሁን ሙሉ ስሟ እንጥራ ብንል ቅድስት ድንግል ማርያም ወላዲተ አምላክ እንላለን። ቅድስት ድንግል ማርያም ወላዲተ አምላክ የአምላክ እናት ማለት ነው። እነዚህ እንኳን እንደው አንስተን ብናያቸው ወላዲተ አምላክ ከምንለው አምላክን ስለወለደች ነው። ይህም በ431 ዓመተ ምህረት በነበረው የኤፌሶን ጉባኤ ላይ እመቤታችን ወላዲተ አምላክ መባል እንዳለባት ዓለም አቀፍ ጉባኤ ተደርጎ የተደነገገ ነው። ወላዲተ አምላክ ልትባል አይገባም የሚሉ አካላት ስለነበሩ ማለት።
ድንግል የምንለው ሁሉም ሴቶች ድንግል ናቸው፣ ሲወልዱ ግን ድንግል ናቸው ያጣሉ። እመቤታችን ግን ሁሉ ጊዜ ድንግል ማርያም ነው የምንላት። ድንግል የምንላት ከወለደችም በኋላ ድንግል ስለሆነች ነው። ለማንም ያልተሰጠ እናትና ድንግልና አብሮ ሊሄድ አይችልም። እሷ ግን እናትነትንም ድንግልናንም አስተዋረው። ስለዚህ ድንግል ማርያም እንላታለን፣ ንጽሕት እንላታለን፣ ቅድስት እንላታለን። ቅድስት የምንላትም ሰዎች ቅድስናቸውን ያጣሉ፣ በሐሳብሽ በስጋሽም በነፍስም ቅድስናን ድንግልናን ይዛ ስለተገኘ ስለዚህ ቅድስት ድንግል ወላዲተ አምላክ እያልን እንጠራለን። ከዛ በተረፈ ደግሞ ቅድም እንዳነሳው ቤዛዊተ ዓለም እንላታለን። እመቤታችን ቤዛ የሚለው ቃል ሲብራራ በአማርኛ መዝገበ ቃል አፈታት ቤዛ ምትክ፣ መዋጀት፣ ነፃ ማውጣት፣ ዕዳን መክፈል ተብሎ ይተረጎማል። እንደገና ደግሞ ከእመቤታችን ጋር የሚያያዘው አንድ አካል ሊያደርግ የማይችለው ተክቶ መፈጸም ቤዛ ይባላል። አንድ አካል ሊያደርግ ያልቻለውን እሱን ተክተ የምትፈጽመው ከሆነ ቤዛ ተብሎ ይተረጎማል። ለሰው ልጆች ቤዛ ናት የምንለው ዓለም በሙሉ በርኩሰት ነበር የሚኖረው። በአዳምና በሔዋን በደል ከሰው ወገን የሆነ ሁሉ ባልሰራው ኃጢአት ጭምር ይጠየቅ ነበር። ገና በማህፀን እኮ ዲያብሎስ እየተቆራኘ አብሮ ይወለድ ነበር ነው የሚለው። ክርስቶስ ሲጸነስ ነው ያ በጽንስ የሚቆራኝ ዲያብሎስ ድል የተነሳው። ስለዚህ የሰው ልጆች በሙሉ ጽድቃችን እንደ መርገም ጨርቅ ሆነብን ብለው እነ ኢሳይያስ ነብይ እግዚአብሔር ኢሳይያስ እንደተናገረው የሰው ጽድቅ ሁሉ የመርገም ምልክት ሆኖ ጽድቅ እየሰሩ ከነጽድቃቸው ወደ ሲኦል ወደ መቃብር ይወርዱ ነበር። ስለዚህ ሰው ንጽህና ማግኘት ጽድቅ እየሰራ በጎ እየሰራ እንግዳ የተቀበለ መላእክትን እያነጋገረ ሥላሴን በቤቱ እያስተናገደ ግን ቅዱስ ሆኖ ወደ ገነት መመለስ አልቻለም። ያንን ሁሉ የሚሰብር ንጽህና ይዛ ተገኝታ የሰው ልጆችን ወክላ ንጽሕት ሆና ክርስቶስን ተቀብላ ሰው ሆኖ ዓለም ሄዳ ነው በእመቤታችን። ስለዚህ እመቤታችን ሁላችን ወክላ የሰው ዘርን ወክላ ንጽህናን ይዛ ተገኝታለች። አይ ቤዛ የምንለው አንዱ ይሄ እኛ ያልቻለውን እሷ ችላ መገኘቷ ማለት። ስለዚህ እነዚህ ነገሮች መረዳት ይገባል። በመኃልየ መኃልይ ምዕራፍ 4 ቁጥር 7 ላይ ወዳጄ ሆይ ሁለንተናሽ ውብ ነው ነውርም የለብሽም ይላታል ሶሎሞን። እመቤታችን ሁለንተኗ ንጽሕት ስለሆነች ሁለንተናችን ረክሰው በነበረበት ዘመን ሁለንተኗ ንጽሕት ሆና እመቤታችን ስለተገኘች ማለት። በነገራችን ላይ እግዚአብሔር እንኳን እኛ ላይ ሊያድር ነው ምልህ እኛ እኮ በሱ ባዘጋጀልን ስፍራ እንዳናድር አባሮን ነበር ከኃጢአታችን የተነሳ ማለት። እንኳን እኛ ላይ ሊያድር እኛ የምናድርበት የሱን ስፍራ እንኳን ለቀን እንድንወጣ ተደርገናል፣ ከገነት ተባረናል። እመቤታችንን ግን በመንፈስም በስጋም አድሮባታል። ምን ያህል ቅድስና እንዳለ ነው ማለት። ምትክ ምን ያህል እንደሆነችን ምን ያህል ቤዛ እንደሆነችን ማለት ነው። ይሄን ሁሉ ነው የምንረዳው። በትንቢተ ኢሳይያስ ምዕራፍ 66 ቁጥር 1 ላይ እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍበት ስፍራ ምን አይነት ነው እያለ ይጠይቅ ነበር። በቃ ለሱ የሚመጥነው ማደሪያ ስለሌለ ማለት የሚመጥነው የሌላ አምላክ በእመቤታችን ማህፀን ግን አድሯል ተወስኖ ማለት ነው። ስለዚህ እመቤታችን ከኛ ሊቻለን ልንፈጽመው ያልተቻለን ትልቁን ጉዳይ ቤዛ ሆና ንጽሕት ሆና ቅድስት ሆና አምላክን ሰው እንዲሆን አስተናግዳ ለኛ ድነት ትልቁን ድርሻ ተወጣለች ማለት ነው። ለዛ ነው በነገረ ድነት ትምህርት ውስጥ እመቤታችን ትልቅ ድርሻ አላት። ክርስቶስ አዳነን ስንል ሰው ሆኖ ነው ያዳነን። ይሄ መርሳት የለብንም። ተዋህዶ ምንለው እኮ ያንን እኮ ነው። ኦርቶዶክስ ተዋህዶ ምንለው ያንን እኮ ነው። ተዋህዶ አምላክና መለኮትና ስጋ በመዋሃድ ማለት ነው። ስለዚህ እመቤታችንን ልደቷን ለምን እናስባለን ካል ክርስቶስ አዳነን የምንለው ሰው ሆኖ ነው። ከምንድን ነው ሰው የሆነው ጥያቄ ነው፣ ከእመቤታችን። ስለዚህ ነገረ ድነት መዳን ሲነሳ እመቤታችን የግድ ትነሳለች፣ ልደቷ የግድ ይነሳል። ለምን እመቤታችን ደግሞ ከየት መጣች የሚለው ማንሳት ስለሚፈልግ ማለት። በነገረ ተዋህዶ ትምህርት ውስጥ በጸሎት ሃይማኖት ላይ ከሰማይ ወረደ በመንፈስ ቅዱስ ግብር ከእመቤታችን ፍጹም ሰው ሆነ ተወለደ እንላለን። ስለዚህ ከሰማይ የወረደው ክርስቶስ ከእመቤታችን ስጋን ነስቶ ተዋህዶ ባይሆን ኖሮ መዳን ስለማንችል፣ ስለዚህ የእመቤታችንን ልደቷን ብቻ አይደለም እናቷን፣ አባቷን፣ መሰረቶቿ የተቀደሱ ተራሮች ናቸው እና ለቅዱስ ዳዊት መሰረቶቿን ሁሉ ልናንሳ የሚገባው ለዛ ነው። ስለ ክርስቶስ ስናንሳ ይህን ሁሉ ማንሳት ስለሚገባ ማለት። መልአኩ ቅዱስ ገብርኤልም እመቤታችን ባበሰረበት ጊዜ በሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ ትወልጃለሽ እያለ ከሷ እንደሚወለድ ሰው እንደሚሆን ይናገር ነበር። ስግው ቃል ነው የምንለው ሰው የሆነ ቃል ማለት ነው። ኢየሱስ ክርስቶስ ዓለምን ያዳነው ቃል ብቻ አይደለም ያዳነው። ቃል አይገረፍም፣ አይዳሰስም፣ አይያዝም፣ አይታሰርም፣ አይቸነከርም። ስግው ቃል ሰው የሆነ ቃል። ሰው ስንል ደግሞ ሰው ብቻ አይደለም መለኮት ያለው ነው። ስግው ቃል የምንለው ያንን ነው። ስለዚህ በእንዲህ ያለ መንገድ ዓለም ስለዳነ ልደቷን የምናከብረው ስለእመቤታችን የምናነሳው ድህነት ተፈጸመ ስንል ከዚህ ሁሉ ጋር ተያይዞ